የዘንድሮ የዓለም ዋንጫ አሸናፊ ማን እንደሆነ አላህ አሳውቆኛል። አርጀንቲናም አይደለችም፣ ፖርቹጋልም አይደለችም። ይሄንን ያርለም ያልኩት ሀቢቢ ሀጂን ያሉት እስኪ ማን አሸናፊ እንደሆነ ይንገሩን፣ አድምጣቸው እስኪ። ሰላም አለይኩም። 12ኛ ሳምንታቸው የጁማዓ ሶላትን ከሰገዱ አክሱም ላይ የሚገኙ ውድ የኢስላም ጀግኖች ሙስሊሞች ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አህሉ ዚክር ሚዲያ ቤተሰቦች እንደምን ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ ሸጋ። እኔ ጋር ሁሉ አሪፍ ነው። እናም በሌላ አዳዲስ ቪዲዮ መጥተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ እና እስከ መጨረሻ ላይክ ሼር ያደረጋችሁ ተከታተሉን። አሁን ወደ ቪዲዮ። የዘንድሮ የዓለም ዋንጫ አሸናፊ ማን እንደሆነ አላህ አሳውቆኛል። አርጀንቲናም አይደለችም፣ ፖርቹጋልም አይደለችም። ይሄንን ያርለም ያልኩት ሀቢቢ ሀጂን ያሉት እስኪ ማን አሸናፊ እንደሆነ ይንገሩን፣ አድምጣቸው እስኪ። ሰላም አለይኩም። የዓለምን ዋንጫ ማን እንደሚበላ አላህ Subhanahu Wa Ta'ala ቀድሞ ነግሮኛል፣ አሳውቆኛል። እናንተ እንደባለፈው ዓመት አርጀንቲና ይበላል ብላችሁ ታስቡ ትችላላችሁ። ፈረንሳይ ይበላል ብላችሁ ልትገምቱ ትችላላችሁ። የክርስቲያኖ ወዳጆች ፖርቹጋል ቢበላ ብላችሁ ትመኛላችሁ። እነዚህ ሁሉም አይበሉትም ማለት ነው። አላህ Subhanahu Wa Ta'ala ማን እንደሚበላ የዓለምን ዋንጫ ሲነግረን ምን ይላል? የውመል ቂያማ የሰዎች የሥራ ውጤታቸው በሚሰጥባቸው ቀን ፈመን ዙህዚሃ ዐኒ ናሪ ወኡድኺለ አልጀነህ ከሳት የተራቀ የሆነ ሰውና ጀነት የገባ ፈቀድ ፋዝ በርግጥ እድለኛ ሆኗል፣ ስኬታማ ሆኗል፣ የዓለምን ዋንጫ በልቷል። ይሄ ሰው ነው የዓለምን ዋንጫ የበላው። የውመል ቂያማ ከእሳት ርቆ ጀነት የገባ ሰው ማለት ነው። ምክንያቱም ጀነት ዓለም ከሚለው ውስጥ ይገባል። ከአላህ Subhanahu Wa Ta'ala ውጭ ያለ ነገር በአጠቃላይ ዓለም ይባላል ማለት ነው። ወመል ሐያቱ ዱንያ እቺ ቅርቢቷ ዓለም ዱንያ አይደለችም ኢላ መታዑል ጉሩር ትንሽን መጣቀሚያና መሸንገያ እንጂ ሌላ አይደለችም ይለናል ማለት ነው። የዓለም ዋንጫ የሚበላው እንደነገርኳችሁ ከእሳት ርቆ ጀነት የገባ ሰው ነው ማለት ነው። ይሄ አሁን ይሄ እየተጫወቱት ያለው ጨዋታ ይሄ ምንድነው? አላህ ኢላ መታዑል ጉሩር ትንሽ መጣቀሚያና መሸንገያ ነው ያለው ማለት ነው። የዓለምን ወርቅ በአጠቃላይ አይደለም ይሄ 4 ኪሎ 5 ኪሎ የማይበልጥ ወርቅ ይቀርና የዓለምን ወርቅ ባንድ ጠፍጥፋችሁ ብትሰሩት የዓለም ዋንጫ ሊሆን አይችልም ማለት ነው። አላህ መታዕ ካለው ትንሽ መጣቀሚያ ካለው ሊሆን ይችላል፣ መሸንገያ ካለው ሊሆን ይችላል ማለት ነው። ትክክለኛውን የዓለም ዋንጫ የሚበሉት ለማን ናቸው? ከእሳት ርቀው ጀነትን የገቡ ሰዎች ናቸው ማለት ነው። ሰላም አለይኩም። እነ ሜሲ እነ ሮናልዶ ይሄ ዳዋ ተተርጉሞ ከደረሳቸው አሸናፊ በታወቀ ውድድር ላይ አንድ ጮትን ብለው እንዳያቋርጡት ትላለህ። ለማንኛውም ዳዋ በኳስ ተከሽኖ ማለት ይሄ ነው። እጅግ በጣም ነው የተመቸኝ። በቀደም እንግዲህ አርጀንቲና ትበለዋለች ወይም ተብሎ ያልኳችሁን ትችዋለሁ። እንዲሁም ደግሞ ቀጣይ ዓመት አርሰናል ቻምፒዮንስ ሊግም ፕሪሚየር ሊግም ይበላል ምናምን ብያልኩትን ነገር ትችዋለሁ። እኔስ በጣም ተመችቶኛል ማለት ነው። ምድርማ የማትገመቱን የሚለው ትሬንድ በዳዋው ዘርፍ ይሆናል ማለት ነው። በማይገመት በልኩ በማይገመት አንግል ዳዋውን በሚገባው አስተላልፎታል ብዬ ነው ማስበው ሀጂ ማለት ነው። ኤኒዌይስ የዘንድሮ የዓለም ዋንጫ አሸናፊ እንግዲህ አላህ አሳውቆታል። በነገራችሁ መሰረት ነው፣ እኔም ተቀብያለሁ። ሰላም አለይኩም። ይኸውልህ እስከ መጨረሻ ለሰዓት ተይዛ ኮሜንት ጽፍ የወጣው ሰውዬ እስከ መጨረሻ ለማየት ሞክር፣ ሌላ ግን ያገለግልሃለች። ኤኒዌይስ ሰላም አለይኩም፣ መቻች በኸይር ተሽቀዳደሙ ምተሐስደው በኸይር ስራ ነው። እሱ መስጂድ ሰራ እኔም መስራት አለብኝ። እሱ አበላ እኔም ማብላት አለብኝ። እሱ ሰደቃ ሰጠ እኔም እሰጣለሁ። የልጆቹ ሐፈዙ እኔም ማሳፈዝ አለብኝ። ምንጩ ንጥረ ነገሩ ኸይር ነበር ያዘለው። ወሳሪዑ ተሯሯጡ ተሽቀዳደሙ ነበር። ገለበጥ ነውና ለተንኮላዋለሁ። ይሄን አላህ ያስቀመጠውን እኛ ውስጥ ያለን ኢነርጂ ስሜት ገለበጥ ነው። ነብዩ አለይሂ ሰላቱ ወሰላም ለሐሰደ ኢላ ፊትነተይ ለሁለት ነገር ቢሆን እንጂ ሒስድ የለም ይላሉ። አንድ ሰው አላህ ብር ሰጥቶት ሲበትን ካየው አረ ስጠንና እንበትን ይሄ ይቻላል አለ። አለም ለአንዱ ዒልም አላህ ሰጥተው ቁርአን ሰጥተው ሲያቀራ ሲያስተምር አየው እንደሱ ስጠንና እንስጥ ይሄ የሚመሰገን ነው አሉ ነብዩ አለይሂ ሰላቱ። መነሻው ሒስድ ኸይር ነበር፣ ውድድር ነበር። አላህ የሰው ልጆች ውስጥ መፍጠር የፈለገው ለሚስሊ هذا فليعمل العاملون فليتنافس المتنافسون ፉክክር ውድድር ሩጫ እንዲጀመር ነበር። እኛ ገልብጠን ሰው ማጥፋ ያደረገ። እንደ አይነት ስሜት የተሰማው ሰው 3 ነጥቦችን ይመልከትላለሁ። የመጀመሪያ ሒስድ ዲንህን የሚላጭ መሆኑን ልብ በል፣ እሱን ልብ በል። ሁለተኛ ሒስድ ማለት አላህ የሰጠውን ጸጋ መቃረን፣ ጦርነት ከአላህ ጋር አም يحسدون الناس على ما آتاهم الله من فضله الله ለባሮች የሰጠውን ጸጋ ይመቀኛሉ እንደ ይላል።
አላህ የራሱ ጥበብ አለው። አንዱን ሀብታም፣ አንዱን መካከለኛ፣ አንዱን ዓሊም፣ አንዱን ጃሂል፣ አንዱን ጤነኛ፣ አንዱን በሽተኛ ወረፈዕና ባዕضኩም ፈውቀ ባዕድን ደረጃት አበላልቷል። አንተ ጥበበኛ አይደለህም ማለት ነው ሐሲድ ማለት። ዛሬ 12ኛ ሳምንታቸው የጁማዓ ሶላትን ከሰገዱ አክሱም ላይ የሚገኙ ውድ የኢስላም ጀግኖች ሙስሊሞች የቪዲዮ እጃችሁ ላይ ከደረሰ የአክሱም ሙስሊሞችን ስቃይና መከራ የኛ ስቃይና መከራ ነው የምትሉ ብቻ ኮሜንት ላይ የገባችሁ ፍትህ ለአክሱም ሙስሊሞች እንዲሁም ደግሞ ላይክ ሼር ኮፒ ሊንክ ሪፖስት የሚደረገውን እያደረጋችሁ ለሁሉም ተደራሽ አድርጉት። እንግዲህ ዛሬ ጁማዓ ነው። በዚያ ላይ ጁማዓ 12ኛ ሳምንታቸው የጁማዓ ሶላትን ከሰገዱ እንግዲህ ሰላትን ተከልክለው መቀበሪያ ቦታ አጥተው ደግሞ ለዘመናት የኖሩ የተገፉ ህዝቦች ናቸው። እነዚህ ህዝቦችን ድምጽ አለመሆን እጅግ በጣም የሚያሳዝንና ጭንቅላት የሌለው አመለካከትህ ብቻ ነው። ስለዚህ የአክሱም ሙስሊሞችን መደገፍ ማለት ለሰው ልጅ ያላችሁን ትልቅ ክብር ማሳየት ማለት ነው። ሃይማኖት፣ እምነት፣ ብሔር አይገድበውም። አክሱም ላይ እየተፈጠረ ያለውን ነገር ለዘመናት የተመለከተነው ነው። አሁንም እየተመለከተነ ነው። ሰው መስገጃ ቦታ መቀበሪያ ቦታ አጥቶ ከመኖር በላይ ሞት የለም። ለማንኛውም ሸር እያደረጋችሁ ለሁሉም አድርሱ። እንደው ምን አለ ጀሊሉማ ምን ይላል መሰለ ኢብነ አደም የአደም ልጅ ሆይ ለው በለገት الذنوب كأنان السماء ወንጀልህ የሰማይ ጫፍ ድረስ ቢደርስ እንኳን ثم استغفرتني ከዛ ማርታን ጠየከኝ አግፊሩ ለክ እምርልሃለሁኝ ወላ ኡባሊ አልቆጥረውም እምርልሃለሁኝ ይላል። አልহামዱሊላህ ወላሂ ጌታችን ባመጽነው ልክ ከዛ በላይ ማህርታዎችን አለው። አልহামዱሊላህ የጀሊሉ ባሪያ ያረጋን ጌታችን ምስጋና ይገባው። አልহামዱሊላህ በተቻላቀም ከወንጀል ለመራቅ ዛሬ ያዝናቸው ቪዲዮን ይመስሉ ነበር። በሌላ ቪዲዮ እስክንመለስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።